ሰላም ጤና ይስጥልኝ ውድ የአንቴክስ ቲዩብ ቤተሰቦች እንደምን አላችሁልኝ። በዛሬ ቪዲዮ ደግሞ ቻፕተር 3 ይዤላችሁ መጥቻለሁ። አዶቢ ቻፕተር 3 ዛሬ ደግሞ እናያለን። ዛሬ ደግሞ የምናየው ሴሌክሽን ቱልስ፣ ሙቭ ቱልስ፣ ማርክ ቱልስ፣ ላሶ ቱልስ እንዲሁም ኦብጀክት ሴሌክሽን ዛሬ እናያለን ማለት ነው። እነዚህን ዛሬ እናያለን። ስለዚህ ትንሽ ሰፋ ስለሚል የዛሬው በጥሞና እንድትከታተሉ ስለጠይቃለሁ። ስለዚህ ቀጥታውን ሙቭ ቱልስ የዚህኛውን ከርሰር ጥቅም እናያለን። ሙቭ ቱልስ የምንጠቀመው ሁሌ ሙቭ ቱልስን ልንጠቀምበት እንችላለን። እሱ ምንድነው? ድራግ ለማንቀሳቀስ የምንጠቀምበት ነው ሙቭ ቱልስ ማለት ነው። ያ ማለት እንዴት ነው? አሁን ለምሳሌ እቺኛውን ድራግ አድርገን እቺን ድራግ ካደረግን በኋላ በሙቭ ቱልስ እቺን መመለስ እንችላለን። ስለዚህ ይሄንን በእንደዚህ ምክንያት የምንጠቀምበት ሙቭ ቱልስ ነው። ስለዚህ ሰሌክት ላይ ዲሰሌክት እናደርገዋለን ማለት ነው። ስለዚህ ሙቭ ቱልስ የምንጠቀምበት ነው። ሁለተኛው ደግሞ ምንድነች? አጠገብ ያለችው አርት ቦርድ። አርት ቦርድ ደግሞ ማለት ምንድነች? አርት ቦርድ ማለት አሁን እቺን ብቻ ለምሳሌ ከሆነ የፈለኩት እቺን ብቻ ልክ ቲክስ አደረገው ራሱ ቆርጦ ያወጣልኛል ማለት ነው። የአርት ቦርድ ጥቅም ምንድነው? ከርሰር ይቀይራል። ድራግ አድርገን የምናንቀሳቀስበት ነው። ስለዚህ እቺን ድራግ እያደረኩኝ ባንቀሳቀሳት ሌላ አዲስ ስፔስ ይፈጥርልኛል ማለት ነው። ከቆረጥኩት ውጪ ሌላ ስፔስ እየፈጠረ የሚያስቀምጥልኝ ሌላ ስፔስ ነው የሚፈጥርልኝ። ይሄ የአርት ቦርድ የምንለው ይሄ ነው። ከዛ ውጪ ምንድነው? እዚች ጋር አድ ምልክት አለ። ይሄ ምንድነው? ሌላ ደብተር መጠቀም ስንፈልግ የተለያዩ ደብተሮችን ከላይ መጠቀም ስንፈልግ እዚህ ጋር የተለያዩ ሉኮችን ስፔሶችን የሚፈጥርልን አርት ቦርድ ይባላል። ስለዚህ አርት ቦርድ የምንለው ይሄንን ነው ማለት ነው። ድራግ እያደረግን የምናንቀሳቀስበት ለብቻ እሱ አርት ቦርድ ይባላል። ስለዚህ እቺን አሁን ወደኋላ እቺን ወደ ነበረበት እንዲመለስልን እናንተ ኮንትሮል ዜድን እየነካችሁ መጠቀም ትችላላችሁ። ከዚህ ውጭ ደግሞ ወይም ኤዲት ላይ ገብታችሁ አንዱ ዲሰሌክት ብትሉት ወደ ነበረበት ወደ መጀመሪያ ይመልስልናል ማለት ነው። ስለዚህ አርት ቦርድ ጥቅም ማለት ይሄ ነው። በመቀጠል ደግሞ የምናየው ምንድነው? እዚህ ጋር ልክ እቺኛዋን ስንነካት ሬክታንግል ማርክ ቱልስ አለ፣ ኢሊፕስ አለ፣ ሲንግል ሮ አለ እና ሲንግል ሮ ኮለመን ትላለች እቺኛዋ። ስለዚህ ይሄን እያንዳንዱን ስናይ ሬክታንግልን የምንጠቀምበት አሁን ለምሳሌ እዚህ ጋር አዲስ ስፔስ ልፍጠር ኒው ላድርግና ኒው ብለን አንድ ኤ4 እንፍጠር። እዚህ ጋር ኤ4 ባዶ ስፔስ ሌላ ይፈጥርልናል። ስለዚህ አሁን ምንድነው እዚህ ጋር ማድረግ የፈለግነው? አሁን ለምሳሌ እቺኛውን ሬክታንግል ማርኪውን የምንጠቀመው ብዙ ጊዜ ሰሌክት አድርገን ለምሳሌ እኔ የፈለኩት ፊቷን ብቻ ከሆነ እቺኛውን ድረስ እንደዚህ ከሆነ የፈለኩት እኔ አሁን እቺን አድርገን ልክ ይሄንን ወደ ሙቭ ቱል ስንቀየርና መጀመሪያ ወደ ፈጠር ነው ፔፐር ላይ መውሰድ እንችላለን። ስለዚህ በዚህ ምክንያት አሁን እዚህ ጋር ኢሜጁ ብዙ ጊዜ ያንሳል። ልክ እንደዚህ የሚያንስብን ምንድነው? በቀደም እንዳየነው ምንድነው? ሁሌ እንደዚህ ኢሜጅ ሲያንስብን ኢሜጅ ላይ ገብተን ኢሜጅ ሳይዝ ላይ እንገባና ኢሜጅ ሳይዝ ላይ እቺ ሪዞሉሽኗ ሁሌ 300 መሆን አለባት። ስለዚህ ሙቭ ቱልስን ይሄኛው የምንጠቀም በዚህ ነው። ካልሆነ ደግሞ ዲሰሌክት እናደርግና ኢሜጅ እናንተ ደግሞ እዚህ ላይ ሰሌክት ላይ ገብታችሁ ዲሰሌክት ማለት ትችላላችሁ። እኔ ኮንትሮል ዲ ነው የተጠቀምኩት። ስለዚህ ሌላ ደግሞ ምንድነው? ኢሊፕስ ማርኪው የምትላለች። ኢሊፕስ ማርኪው ደግሞ ማለት እኛ በክብ በኩል እንደዚህ አድርገን አሁን እንደዚህ ብዙ ጊዜ እንደዚህ አሁን እቺን
እንደዚህ ድራግ አድርገን ይሄንን ማንቀሳቀስ እንችላለን ወደ ፈለግንበት ማለት ነው። ወደ ፈለግንበት ማንቀሳቀስ እንችላለን። ከፈለግን ወደ ሌላ መውሰድ እንችላለን። ስለዚህ ይሄን የምንጠቀምበት በኢሊፕስ እያደረግን ይሄንን የምንጠቀመው ከዛ ኢሜጅ ላይ ወደ ነበረበት እንዲመለስ እናንተ ዲሰሌክት ማድረግ ትችላላችሁ ማለት ነው። ዲሰሌክት ስትሉት ወደ ነበረበት ይመለሳል። ከዛ ውጭ ምንድነው ሲንግል ሮ ኮለመን እና ሲንግል እነዚህም ተመሳሳይ ናቸው። የፈለግነው ለምሳሌ ይሄ ቅድም ያየነው ኢሊፕስ ነው። ስለዚህ ሰሌክት ገብተን ዲሰሌክት ማድረግ አለብን። አሁን ለምሳሌ ሙቭ ቱልስ ላይ ግን ከሆነ ያለው ሰሌክት ስንለው ዲሰሌክት የለችም። ምክንያቱም የሌለበት ምክንያት ምንድነው? ራሱ ላይ አድርገን ነው። እቺን አሁን ስንነካ ሰሌክት ላይ እቺን የመጀመሪያውን ኢሊፕስን አሁን ለምሳሌ እንደዚህ ብንል አሁን ሰሌክት ላይ ብንገባ ዲሰሌክት አለች። ሙቭ ቱልስ ላይ ግን ካረግነው ሰሌክት ስንለው ዲሰሌክት አትመጣልንም ማለት ነው። ስለዚህ በመቀጠል የምናየው ምንድነው እዚህ ጋር እነዚህ አድ በተኖች አሉ። አሁን እነዚህ ደግሞ ጥቅማቸው ምንድነው? አድ ሰሌክሽን ቱል፣ ሰብስትራክት ቱልስ እና ኢንተረስት እነዚህ ሰሌክሽን ምንድን ናቸው የሚለውን እናያለን። አሁን ለምሳሌ በኢሊፕስ እችኛውን እንደዚህ ያረኩኝና ቆረጠኝ። ስለዚህ እችኛውን አድ ሰሌክሽን የምትለውን ተጠቅሜ እዚህ ጋር ድጋሚ አድ ሳረግ ምንድነው እዛው ይጨምርልኛል ማለት ነው። እዛው አድ እያደረግን እችኛውን መጨመር እንችላለን ማለት ነው። ስለዚህ ይሄን በሌላ የሆነ ነገር እየሰራን እናያለን። ስለዚህ አሁን ለምሳሌ ኮንትሮል ዲ ልበልና አሁን ለምሳሌ አዲስ ኢሊፕስ እዚህ ጋር ልፍጠር። አዲስ ኢሊፕስ ፈጠርኩኝ። ከዛ ውስጡን እዚህ ጋር አድ ማለት አለብኝ ሌላ እዚህ ጋር ኢሊፕሱን እንትን ለማለት። ከዛ እዚች ጋር ፔንት ቡኬት ሰሌክሽን አለች። ከዛችን ከለር መርጥና ስዋች ደፋበታለሁ ብላክ አረኩት። አሁን እዚህ ላይ ሌላ አድ ማድረግ ከፈለኩኝ እቺን አድ ከዛ እዚች አድ ያደርግልኛል ማለት ነው። ስለዚህ እዚህ ጋር ሌላ አድ አረገልኝ ማለት ነው። ከዛችን ኮንትሮል ዲ እንላለን። ከዛ እዚህ ጋር ሌላ እንመጣና ሌላ ኢሊፕስ ከዛችን ድጋሚ አድ ሰሌክሽን እያልን ሁሌ የሆነ ነገር ስንሰራ አድ ሰሌክሽን ማለት አለብን። ምክንያቱም እዛው ላይ ስለሚደምርብን ማለት ነው። ከዛ ይሄንን ደግሞ ለመውሰድ ከፈለግን ኮንትሮል አልት ነክተን ራሱን ድራግ አድርገን እንደዚህ እንወስዳለን። ከዛ ምን እንነካለን? እዚህ ጋር ዲሰሌክት የሚለውን እንነካለን። ኮንትሮል ዲን ማለት ነው። ከዛ ይሄ አሁን የምናየው ከዛ ድጋሚ አድ ሰሌክት ከዛችኛውን እዚህ ከዛ ኢሊፕስ አድ ከዛ እዚህ ፔንት በቡኬት ከዛ ኮንትሮል ዲ ስንነካ በእንደዚህ መልክ ኢሊፕሶችን እየተጠቀምን መስራት እንችላለን ማለት ነው። ስለዚህ የተለያዩ ዲዛይኖችን እናንተም በኢሊፕስ ሬክታንጉል እንደምንፈልገው እያደረግን እዚህ ላይ መውሰድ እንችላለን ማለት ነው። በመቀጠል ደግሞ ሌላ የምናየው ምንድነው? እዚህ ጋር ቀጥሎ ያለው ምንድነው? ላሶ ቱልስ። ላሶ ቱልስ ላይ ስንገባ በፖሊገን ላሶ ቱልስ እና ማግኔቲክ ላሶ ቱልስ የሚል አለ። ስለዚህ የእያንዳንዳቸውን ስናይ ላሶ ቱልስ ማለት መቀነስን ማስፋትን እንችላለን ማለት ነው በላሶ ቱልስ። አሁን ለምሳሌ እቺኛውን እንደዚህ አድርጌ ቀስ ብዬ ራሱ ላይ እንደዚህ አድርጌ
የፊቷን ቅርጽ ብቻ እንደዚህ አድርጌ በላሶ ቱልስ እንደዚህ መውሰድ እንችላለን። አሁን በላሶ ቱልስ ተጠቅመን የምንሰራው ነው ማለት ነው። ስለዚህ እዚሁ ላይ ደግሞ ራሱ ምንድነው አድ ማድረግ ስንፈልግ ቅድም እንዳደረግነው እዚች ላይ ያልገባልን ነገር ካለ የዘለልነው ኢሜጅ የዘለለብን ነገር ካለ በእንደዚህ እያደረግን እናስገባለን ማለት ነው። ይቺ ደግሞ መቀነስ ስንፈልግ አሁን በጣም ከሄደብን ያለ መቀነስ ደግሞ እቺን እንደዚህ እየተጠቀምን መቀነስ እና ፒክቸራችንን ማስተካከል እንችላለን ማለት ነው። ሌላው ደግሞ እዚህ ላይ ምንድነው ያለው ፖሊገን ያለው። ስለዚህ እቺን ሰሌክት ዲሰሌክት እንልና ሁሌ ሰሌክት ዲሰሌክት ማለት አለብን። ፖሊጎን ደግሞ ማለት ምንድነው አሁን የምንፈልገው ሳይዝ ለምሳሌ እቺን ከጀመርን እቺኛውን ፓርት ከሆነ የፈለግነው ፖሊገን የፈለግነው እንደዚህ አድርገን ከዛ እቺኛውን በእንደዚህ ሰሌክት አድርገን ይወስድልናል ማለት ነው። እንደዚህ ሰሌክት አድርገን ይወስድልናል። ስለዚህ አሁን እዚህ ጋር ለምሳሌ አንድ የሆነች ዝም ብለን አንድ ኢሜጅ ነገር እዚህ ጋር ብንሰራ ዲሰሌክት እንበልና በፖሊገን እስኪ አንድ ኢሜጅ ዝም ብለን ክሬት እናድርግ። እስኪ አንድ እንደዚህ ዝም ብሎ አንድ ፍላግ ነገር እንስራ ብዬ ነው። ስለዚህ በፖሊገን እንደዚህ ተጠቅመን አንድ ዝም ብሎ ኖርማል። ስለዚህ ፔንት በቡልኬት እንመጣና እቺን ስዋች ነክተን ከለር የፈለግነውን እዚህ መርጠን እቺን ፔንት መድፋት እንችላለን ማለት ነው። ከዛ ኮንትሮል ዲ ስንነካ ይመልስልናል ማለት ነው። ይሄ የፖሊገን ጥቅም ነው። ስለዚህ ሌላው ደግሞ ማግኔቲክ ቱልስ ደግሞ ማለት ማግኔቲክ ቱልስ ስንጠቀም ቀጥታ እዚችኛዋ ጋር ራሱ ነው። ለምሳሌ አሁን እኔ ብሳሳት ራሱ አውቶማቲክ እያደረገ እንትን እያለ እየተከተለ ኢሜጇን እኔ ውጭ የዘለልኩትን ፓርት እሱ አውቶማቲክ ሰሌክት ያደርግልኛል ማለት ነው። በኤአይ ፎቶሾፕ የተነሳ ራሱ አውቶማቲክ ሰሌክት እያደረገ አሁን እንትን ያልኩትን ፓርት እሱ ራሱ ፊቷን እየጠበቀ ከርሰሯን ወደ ፈለኩበት ኢሜጇን ፒክስሉን እየጠበቀ ሰሌክት ያደርግልኛል ማለት ነው። ራሱ እንደዚህ ሰሌክት ያደርግልናል። ይሄ ምንድነው ማግኔቲክ ውድ ይባላል። ስለዚህ አሁን እናንተ እንዳየው ፊቱን ብቻ መርጦ ሰሌክት ያደርግልናል ማለት ነው። ይሄ ምንድነው የምንለው ማግኔቲክ ውድ። ስለዚህ እዚህ ጋር ገብተን መቀነስ እንችላለን። እቺኛውን ፓርት አሁን አልፈልግም ካልኩኝ ስለዚህ እዚህ ጋር መጥቶ ይቀንስልኛል ማለት ነው። እንደዚህ እያደረኩኝ መቀነስ እንችላለን። እቺ ደግሞ አድ ማድረግ ደግሞ ከፈለግን ይሄ የዘለለውን ፓርት እንደዚህ ስናደርግ አድ ያደርግልናል ማለት ነው። ስለዚህ ይሄን ይመስላል እዚህኛው ጥቅም ማለት ነው። ስለዚህ ሰሌክት ላይ እንገባና ሰሌክት ላይ ገብተን ዲሰሌክት እንለዋለን። ስለዚህ አሁን በመቀጠል የምናየው ምንድነው እቺኛዋን አይተናል። ሙቭ ቱልስ አይተናል። ሙቭ ቱልስ የፈለግከውን ነው የምናንቀሳቅስበት። ድጋሚ ኤሊፕሰን ሼፕ፣ ሬክታንግል ሼፕ አድ እያደረገን አይተናል። እቺኛዋ ደግሞ ላሶ ቱልስ፣ ፖሊገን እና ማግኔቲክ ቱልስ የሚለውን እቺንም አይተናል። በመቀጠል ምንድነው ኦብጀክት ሴሌክሽን ቱልስ የሚለውን ደግሞ እናያለን። ኦብጀክት ሴሌክሽን ቱልስ ማለት እዚህ ላይ ልክ ራሱ ኦብጀክት ሰሌክት ያደርግልናል ማለት ነው። እኔ ሚኒማይዝ ላይ ስላለ ምንም ሰሌክት ሳደርግ እየቀነሰብኝ ይሄዳል። ልክ እንደዚህ የሚሆነው ምንድነው ከላይ እንመጣና እቺ ፕላስ የምትለውን ነክተን ግን ራሱ ሰሌክት ያደርግልናል ማለት ነው። ኦብጀክቶችን ራሱ ሰሌክት እያደረገ የሚወስድልን አካል ነው ይሄ ማለት ነው። ልክ ተመሳሳይ እናንተ እንትን ያላችሁትም ማለት ነው።
እቺ ደግሞ ኪዩብ ሴሌክሽን ደግሞ ማለት ኮንትሮል እንድናርግና ሌየር እዚህ ጋር ሴሌክት ዲሴሌክት እንበልና እቺ ደግሞ ብዙ ጊዜ የምንጠቀምበት ኩዊክ ሴሌክሽን ነች። ኩዊክ ሴሌክሽን ማለት ምንድነው? አውቶማቲካሊ እናንተ ልክ እንትን ስትሉት ተመሳሳይ ራሱ እየፈለገ ሰሌክት ያደርግልናል ማለት ነው። ስለዚህ እቺኛውን ፎቶውን መውሰድ ከፈለኩ ተመሳሳይ ከእጇ ጋር ተመሳሳይ የሆነው ባክግራውንዱን ሳይነካልን እኛ መጠቀም እቺን በሚኒማይዝ እያደረግን እቺን ድጋሚ ፕላስ እያደረግን ሚኒማይዝ እያደረግን እቺን ወደ ነበረበት ስለዚህ እቺን ሰሌክት እንደዚህ ሰሌክሽን ያወጣልናል ማለት ነው። የምንፈልገውን አካል የምንፈልገውን ነገር ሰሌክት አድርገን ወደ ፈለግነው ሙቭን ተጠቅመን ወደ ሌላ መውሰድ እንችላለን ማለት ነው። ወደ ሌላ መውሰድ እንችላለን። ስለዚህ በዚህኛው መንገድ ይሄንን ወደ ሌላ ስንወስድ ልክ እንደዚህ ሲያጥርብን እናደርጋለን። አሁን የፈጠርኩት ላይ ኮንትሮል ቲ እንነካና ኮንትሮል ቲ ነክተን ዙም ማድረግ እንችላለን። ኮንትሮል ቲ እንነካና ዙም እችኛውን ዙም ማድረግ እንችላለን ማለት ነው። ስለዚህ ይሄን ይመስላል የዚህኛው ኦብጀክት ሴሌክሽን ቱልስ። የክሮፕ ደግሞ እዚህ ጋር ደግሞ ምንድነው እዚህ ጋር ቀር ማጂክ ወንድ ቱልስ ደግሞ ማለት ማጂክ ወንድ ቱልስ ማለት እዚህ ጋር ለይተን ቆርጠን የምናወጣበት ሲሆን ኮንትሮል ዲ እንነካና ማርኪ ቱልስ ራሱ ላሱ ቱልስ መቀነስ በማስፋት የሚስተካከልልን ራሱ አውቶማቲክ ሴሌክት ያደርጋል። ኦብጀክት ሴሌክሽን አውቶማቲክ ይመርጥልናል። እቺኛው ደግሞ እዚህ ላይ ልክ ስናደርግ ራሱ ተመሳሳይ ፌዝ ያላቸው ነው። ለምሳሌ ቦዲዋን ብቻ ነው ልብሱን አልመረጠልኝም። ምክንያቱም ያው እንደዚህ ሙቭ እያደረግን የምንወስድበት ሙቭ አድርገን ወደ ሌላ ብንወስደው እንችላለን ማለት ነው። ያ ምንድነው አሁን እዚህ ላይ ልክ ስንገባ ኮንትሮል ዲ ነካና ሰሌክት አድርገን የዚህኛው ጥቅም ምንድነው? ማጂክ ወንድ ማለት አሁን ለምሳሌ ነጩን ብቻ ከመረጥኩኝ ነጭ እሱን ፈልጎ ይመርጥልኛል ማለት ነው። ስለዚህ የማጂክ ወንድ ጥቅም ይሄ ነው ማለት ነው። ለምሳሌ ከለሯን ቆዳ ላይ ካረኩኝ ልክ እዚህ ጋር ምንም ስነካ የሚያስገባልኝ ምንድነው? እዚህ ጫድ እያረኩኝ የዘለለውን ፓርት እናንተ እዚህ ጋር መምራት ትችላላችሁ። በአድ ሴሌክሽን እየተጠቀምን እዚህ ጋር አድ ሴሌክሽንን ተጠቅመን በዚህኛው እየተጠቀምን እንላለን ማለት ነው። ስለዚህ የዚህኛው ጥቅም ይሄ ነው ማለት ነው። ስለዚህ ዛሬ ከዛ እዚህ ጋር ክሮፕ ደግሞ አለ። ክሮፕ ደግሞ የምንጠቀመው ምንድነው? መቀነስ ስንፈልግ አሁን ለምሳሌ ሰሌክት ዲሰሌክት ከዛ እዚህ ጋር መቀነስ ስንፈልግ አሁን ለምሳሌ ክሮፕን ቅድም የወሰድነው ድራግ ያደረግነውን ፋይል እቺን ቀጥታ ሰሌክት አድርገን እቺ ቲክ ምልክቱን ነካን እንደዚህ እንትን ማለት እንችላለን ማለት ነው። በመቀጠል ደግሞ እዚህ ጋር ስለዚህ እነዚህን ዛሬ አይተናል ማለት ነው። የተለያዩ እንትኖችን አይተናል። አሁን ለምሳሌ ሙሉ ማጥፋት እዚህ ጋር ፈለኩኝ ምን ማድረግ አለብኝ? ሬክታንግል ላይ ገባና ሙሉን ሼድ አድርጌ ዲሊት ከዛ ኦኬ ብለው ሙሉን አሁን ለምሳሌ እቺኛውን ስዋች ብሩሽ ቱልስ ተጠቅመን እቺኛውን ዋይት እናረጋትና ስዋች ነክተን ማለት ነው። በቃ ይሄን ሙሉን እናጠፋለን ማለት ነው። ዲሊት የሰራነው ከዚህ በፊት እንደዚህ አድርገን ማጥፋት እንችላለን ማለት ነው። ስለዚህ እስኪ አንድ የሆነ በመጠቀም እንትን እንስራ። እስኪ ሬክታንጉል አንድ ሬክታንጉል ማርኪው ለብቻው ኮንትሮል ዲ እንካና ሬክታንጉል ማርኪው
ዝም ብለን ለምሳሌ ብለን ነው እዚህ ጋር አንድ ሬክታንግል ማርኪው። ስለዚህ በፔን ቱልስ ከዛ አድ ብላክ ከዛ እዚህ ጋር አረንጓዴ ፔንት ድጋሚ አድ ከዛ ሰሌክት ዲሰሌክት ድጋሚ ሬክታንጉላር ከዛ ሰሌክት ዲሰሌክት ድጋሚ እዚህ ጋር ሬክታንጉላር ከዛ እዚህ ጋር የቀደመውን ሬክታንጉላር አንድ እንደዚህ እንጠቀማለን። እዚች ጋር አንድ ኢሊፕስ እዚች ጋር እንጠቀምና ፕላስ ከዛ ጋር ኮንትሮል ዜድ እንነካና እዚች ጋር አድ ሌላ አድርገን እዚህ ላይ ኤሊፕስ ፔንት በቡኬት እዚህ ጋር እንደፋለን። ኮንትሮል ዲ ከዛችኛውን ስለማንፈልጋት ዲሌት አጠፋለን ማለት ነው። ስለዚህ ከታች እንዲወልልን ከፈለግን ይሄንን ቀጥታ መጣን ከታች እናስቀምጣለን። ከዛ እንትኑ ሊሆናል ማለት ነው። ስለዚህ በቃ እንደዚህ እያደረግን የተለያዩ ሼፖችን እየሰራን መጠቀም እንችላለን ማለት ነው። ስለዚህ ቪዲዮ ስለተከታተላችሁ እናመሰግናለሁ። በሚቀጥለው ቪዲዮ ደግሞ ሌላ ደግሞ ታች ያሉትን ኤርድሮፕ እነዚህን ደግሞ የሚለውን ስፖት ሄዲንግ እያንዳንዳቸውን ጥቅም በሚቀጥለው ቪዲዮ እናያለን። ቪዲዮ ስለተከታተላችሁ እናመሰግናለሁ። መልካም ቀን። እንዲሁም ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ይችላሉ።